አንድ ቀን ነበር ማይክ የሚባል የ17 ዓመት ወጣት ከአጎቱ ልጅ ጋር ተቀምጧል። የአጎቱ ልጅ እና እስኪ በቪየትናም ጦርነት ጊዜ የነበረኝን ልምድ ልንገርህ አለው። ከዚያም በጦርነቱ ወቅት በወንዶችና በሴቶች ላይ ስለፈጸማቸው አሰቃቂና አስደንጋጭ ድርጊቶች መናገር ጀመረ። የተናገረውን እውነት ለማረጋገጥም ከጦርነቱ ጊዜ ያነሳቸውን አንዳንድ ፖላሮይድ ፎቶግራፎችን አሳየው። አብዛኞቹ ፎቶዎች በሴቶች ላይ የተፈጸሙትን እጅግ ጨካኝ ድርጊቶች የሚያሳዩ ነበሩ። የሚገርመው ነገር ታናሹ ማይክ በጭራሽ አልተደናገጠም። ይልቁንስ በታሪኮቹና በፎቶዎቹ በጣም አርኮ ጀመረ። ከአንድ ዓመት በኋላ የአጎት ልጆቹ እንደገና ተገናኙ። ስማቸው ሪካርዶ ታናሹ እና ማይክ ትልቁ ይባላል። በዚያን ጊዜ ማይክ በቤቱ ተቀምጦ ሳለ ከሚስቱ ጋር ወደ ከፍተኛ ክርክር ገባ። በእንዴ ስሜት ሲዋት ሽጉጡን አወጣ እና ምንም ሳያመነታ ሚስቱን እዛው ገደላት። ክፍል የሪካርዶ መበላሸት። ይህን ግፍ ሁሉ በዓይኑ ያየው ሪካርዶ ግን አልተደነገጠም። እንዲያውም አሁንም በነገሩ ተደንቆ ነበር። ይህ ድርጊት አእምሮውን አዛብቶት ይሁን አይሁን መወሰን የእርስዎ ነው። ከዚህ በኋላ ብዙም ሳይቆይ ሪካርዶ በተለይ ቅሊትን የሚፈጥሩ አደንዛዥ እጾችን መጠቀም ጀመረ። ትናንሽ ወንጀሎችን፣ መዝረፎችና ስርቆቶችን መፈጸም ጀመረ። ከጊዜ በኋላም ኑሮው ሙሉ በሙሉ ተበላሸ። እምነቱን ጣለ። ድንገትም ትምህርቱን አቋርጦ ወጣ። ከጥቂት ዓመታት በኋላ ሪካርዶ 17 ዓመቱ ሲሆን በአንድ አካባቢ በሚገኝ ሆቴል ውስጥ የሌሊት ፈረቃ ናይት ሺፍት ሥራ አገኘ። እንግዶች ተኝተው ሳለ ሾልኮ ክፍላቸው እየገባ ውድ ንብረቶቻቸውን መስረቅ ይጀምራል። ከዚህም አልፎ በአንዳንድ እንግዶች ላይ አሰቃቂ ድርጊቶች ለመፈጸም ይሞክር ነበር። በመጨረሻም ተያዘና አባም ተብሎ ከሥራው ተባረረ። ነገር ግን ነገሮች እየባሱ ሄዱ። ከ5 ዓመት ገደማ በኋላ ሪካርዶ 22 ዓመቱ ሲሆን አዲስ ጅምር ለመፈለግ ከቴክሳስ ወደ ሳን ፍራንሲስኮ ተዛወረ። አዲስ ሥራ ከማግኘት ይልቅ ግን አብዛኛውን ጊዜውን ምንም ሳይሰራ ያሳልፍ ነበር። በመሰረቱ የግል ንጽህናውንና ራሱን መንከባከብ ሙሉ ለሙሉ ተወ። የሚበላው ነገር ቢኖር ጃንክ ፉድ ብቻ ነበር። ክፍል የገዳይነቱ መጀመሪያ። ሶዳ ይጠጣል። ጥርሱንም በጭራሽ አይቦርሽም ነበር። በዚህ ምክንያት ጥርሶቹም መበስበስ ጀመሩ። በዚህ የቆሻሻ አኗኗር ውስጥ ለ2 ዓመታት ከቆየ በኋላ ሪካርዶ ድንገት አውቃለሁ፣ ሰዎችን መግደል እጀምራለሁ፣ አስቂኝ ይመስላል ብሎ ወሰነ። አንድ ቀን በአካባቢው ሲመላለስ የ9 ዓመት ሴት ልጅ አየ። ልጅቷ $1 ጠፍቶባት ታለቅስ ነበር። ሪካርዶ ወደ እሷ ቀርቦ የጠፋብሽ $1 የት እንዳለ አውቃለሁ፣ ተከተይኝና አሳይሻለሁ አላት። ልጅቷም ተከተለችው። ወደሚኖርበት ሆቴል ምድር ቤት በያሴሜንት ወሰዳት። በዚያም በልጅቷ ላይ አስከፊ ድርጊቶችን ፈጸመ። በመጨረሻም ገደላት። ግን በዚህ አላቆመም። ከ3 ወር በኋላ ወደ ሎስ አንጀለስ ተዛወረ። ስኪድሮ ስኩዌድ ፋው በሚባል አካባቢ ክፍል ተከራይቶ ብዙ ተጨማሪ አደንዛዥ እጾችን መውሰድ ጀመረ። አንድ ሌሊት በከተማ ዳርቻ ሲያቢረብስ አካባቢ የምትኖር የ79 ዓመት አሮጊት ሴትን መከታተል ጀመረ። ቤቷን ሰብሮ ገባ። ከዚያም አሰቃያት። በመጨረሻም በቢላዋ ወግቶ ገደላት። ከዚያም ገንዘቧንና ውድ ጌጣጌጦቿን በሙሉ ሰረቀ። ከ9 ወራት በኋላ ደግሞ ሌላ ወንጀል ፈጸመ። አንድ ምሽት የአንዲት ሴት ጋራዥ ውስጥ ተደብቆ እስክትመጣ ጠበቀ። ስትመጣም በድንገት ብቅ አለና ሽጉጡን አውጥቶ ገደላት። ከዚያም ወደ ቤቷ ገባና የሴትየዋን የክፍል ጓደኛ አገኘ። እሷንም ደፈረ። ከዚያም ገደላት። ከ1 ሰዓት ገደማ በኋላ በአንድ መናፈሻ ውስጥ ተቀምጣ የነበረች አንዲት ሴት አየ። ድንገትም ያዛት። ከመኪናዋ ጎትቶ አወጣት። ሽጉጡን አውጥቶ ተኮሰባትና ገደላት። ከዚያም ደፈራት። ነገሮች እየባሱ ሄዱ። ከ10 ቀናት በኋላ ሪካርዶ ማታ ወደ አንድ ቤት ሰብሮ ገባ። ተኝቶ የነበረ አንድ ወንድ ተኩሶ ገደለ። የሚስቱ ሚስት ስትነቃ ልትታገለው ሞከረች። ሪካርዶም ተኮሳት። ከዚያም በቢላ ገደላት። ከዚያም ዓይኖቿን አወጣና እንደ መታሰቢያነት ለመውሰድ በአንድ የጌጣጌጥ ሳጥን ውስጥ አስቀመጣቸው። ሪካርዶም ይህን የግድያ ሰንሰለት ቀጠለ። ቢያንስ 5 ተጨማሪ ሴቶችና ወንዶችን ገደለና ደፈረክ። ክፍል ፖሊስና የሌሊቱ ተከታታይ ገዳይ 5 ተጨማሪ ጥንዶችን ገደለ። አብዛኛውን ጊዜ ማታ ወደ ቤታቸው በመግባት ይፈጽማቸው ነበር። ከዚያም በወንጀሉ ቦታ ላይ ሃይማኖታዊ ምልክቶችን ይስል ጀመር። በዚህ ጊዜ ፖሊስ እነዚህን ተከታታይ ጥቃቶች እየመረመረ ነበር። እዚህ አካባቢ ተከታታይ ገዳይ ሴሪያል ኪለር ሊኖር ይችላል ብለው ማሰብ ጀመሩ። ብዙ መግለጫ። የሚገርመው ነገር የሪካርዶ የእግር ጫማ አሻራ እጅግ በጣም ልዩ ነበር። በሎስ አንጀለስ ውስጥ በሱ መጠንም የተሸጠው ያ ብራንድ ጫማ 1 ጥንድ ብቻ ነበር። ስለዚህ ፖሊስ ወደ እውነት መድረስ ጀምሮ ነበር። ይህ በእንዲህ እንዳለ የዜና ማሰራጫዎች በጉዳዩ ላይ ሪፖርት ማድረጉን ቀጠሉ። ሚዲያውም ሪካርዶን የሌሊት ተከታታይ ገዳይ ናይት ስታልከር ብሎ መጥራት ጀመረ። ይህም ለቆሸሸው ኑሮ ከሚገባው በላይ በጣም አልስ ነበር። ይህ ሁሉ የዜና ሽፋን ሪካርዶን ማስጨነቅ ጀመረ። ሁኔታው